ቤት የለህም፣ መኪና የለህም፣ ዕውቀት የለህም፣ ሰው አይወድህም፣ ዝና የለህም፣ ላንተ አንሰጥህም ይላል ዱንያ። አባት ነዋ ወይ ወንድም ነው ወይ አጎት ነው። አኺራ ላይ ግን እንደዛ አይደለም፣ አላህ ነው። መህዋ ምን ይሆን? ዱንያ ላይ ያሉ ሴቶች እኮ አስቸገሩን ወላሂ። መኪና ይሉሃል፣ ብሩ እዛ ላይ ነው። አባት የሚጠራው ቤተሰብ የሚጠራው በጣም ትልቅ ገንዘብ ነው። ደግሞ ልጆቻችን ባላጡ ይላሉ። ምን እናድርጋቸው ወንድሞች? ምን ይዘን እንቅረብ? የነሱ ፍላጎትና እኛ ያለንበት ደረጃ እኮ ሰማይና ምድር ሆነብን እንጂ ባልና ሚስት እኮ ባል ወንድ ሆኖ ሚስት የማይፈልግ ወንድ የለም። እንዳትጠራጠሩ ወላሂ። ሐራም ለዛ የለው፣ ደሃ ነው የሚያደርገው፣ ውስጥ ሰላም የለው፣ ከቤተሰቦች ጋር ሰላም አትሆን፣ ሰላምህን እኮ ነው የሚያጠፋብህ ወላሂ። ማን ይፈልገዋል ይሄን ሐያት? አባቶች ግን እምቢ ሲሉ መህራቸው ሲገዝፍ የግደታ ወደዛ እየሄዱ ነዛ መሶበድ ያቃታቸው ይሳሳቱ ጀመር። የትዳር ለዛው ይጠፋል ወላሂ። እዛ ተቀምጦ እዛ ተቀምጦ እዛ ተቀምጦ በየአይነት አይደል፣ አንድ አይነት ምግብ ነው። ለሐውለ ወላ ቀወተ ኢላ ቢላህ። የሚድራቸው አላህ ነው። መህራቸው ምን ይሆን? መህራቸው ዱንያ ላይ ተውባ፣ ዱንያ ላይ ተቅዋ፣ ዱንያ ላይ ኢማን፣ መልካም ንግግር፣ መልካምን መስማት፣ መልካም ሥራ ነው። ዱንያ ላይ የምንሰራው ሥራ ይሄ ነው መህራቸው። ነገ ይሄ ወርቅ ብር የለም። ምን አይነት ቤት ይሆን የምታስቀምጣት? የአላህ መልእክተኛ ምን አሉ? ጀነታን ሁለት አይነት ጀነቶች፣ ሁለት ጀነቶች አሉ አሉ የአላህ መልእክተኛ። ሚን ዘሃቢን ከወርቅ የተሰሩ አንየቱሁማ ወማ ፊሂማ፣ ጣራው የወርቅ ነው፣ ግድግዳው የወርቅ ነው፣ መብሊያው የወርቅ ነው፣ መጠጫው የወርቅ ነው፣ አልጋው የወርቅ ነው። እንደዚህ ያለ ቤት አላቸው አሉ። ወጀነታኒ ሚን ፊዶቲን፣ ሁለት ጀነቶች ደግሞ ከብር የተሰሩ፣ ጣራውም የብር፣ ግድግዳው የብር፣ መብሊያው የብር፣ መጠጫው የብር፣ አልጋው የብር። ላኢላሃ ኢለላህ። ይሄ እንደዚህ ያለ የሚባል ነገር የለም። ጀነት በድንጋይ ሰርተህ፣ በእንጨት ሰርተህ፣ በብሎኬት ሰርተህ፣ አላት ፌሮ አቁመህ ቤት ጀነት ውስጥ የለም። የወርቅ ነው ሐቢቢ። የማይቆሽሽ የማያሩግ የማይፈርስ የማያስጠላ ፋሽኑ የማያልፍበት የሆነ ቤት። ዱንያ ላይማ የዛኛውን ሲያይ የዚህኛው ቤቱ ያስጠላዋል። በ10 ዓመት የሆነ የሚያምር ቤት አይነት ይመጣል። ያ ድሮ የሰራው ቤት ያስጠላዋል። ጀነት ግን እንደዛ አይደለም። ዘላለም የሚያምርህ የሆነ የማይቆሽሽ የማያሩግ እንደነዚህ ያሉ ቤቶች አሉ ይላሉ።